አንድ ወንድማችን ነው እንዲህ ብሎ ሞተች እኮ ብሎ ነገረኝ። ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ እንዴት ናችሁ? አለው በአዲስ ቪዲዮ መጥቻለሁ። ሰሞኑን እንዳያችሁት የቲክታከሯ ቦኒ መሞትና ከሷ ቤት ለምርመራ በመሄድ ፖሊሶች የሰጡት መልስ አለ እና ደግሞ ኮሜዲያን እሸቱ ስለ ቲክታከሯ ባምቢ የተናገረው ነገር አለ። እሱንም ለኮሜዲያን እሸቱ መልስ የሰጠች አንዲት ሴት አለች። እሱንና ሌሎች ወቅታዊ ቪዲዮዎችን የማሳያችሁ ይሆናል። ቪዲዮውን እስከ መጨረሻው እንደምታዩት ተስፋ አደርጋለሁ። አዲስ የሆናችሁ ሰብስክራይብ እና ላይክ በማድረግ አግዙ። ለማታውቁ ተማሪ ማስተዋል ነኝ። የማስደምጣችሁ ይሆናል። ከዛም በፊት ግን አንድ ቪዲዮ ልጋብዛችሁ አስቤ የአባ ገብረ ኪዳን ትምህርትን አንዲት ትምህርት ላስጎበኛችሁና ወደ ሌላው ቪዲዮ የምንሄድ ይሆናል። ላይክ በማድረግ ከኔ ጋር ሁኑ። ወደ ቪዲዮ። እግዚአብሔርን ከማይፈራ አስመሳይ ጻድቅ እግዚአብሔርን የሚፈራ ኃጢአተኛ ይሻላል። እርግጠኛ ሆኜ ነው የምነግራችሁ። ዳዊት ኃጢአት የወረሰው ሰው ነበር። እውነት ለመናገር ደጋግሞ በዝሙት የሚወድቅ ግን ማንን ይፈራ ነበር? እግዚአብሔርን ይፈራው ነበር። ወዲያው ኃጢአት ሰርቶ ጨንገር እንዳነሱበት ብላቴና አይኑ ብክን ብክን ብሎ ያለቅስ ነበር። እግዚአብሔርን ይፈራው ነበር። አንዳንድ ሰዎች ግን ተጠንቅቀው ነዋሪዎች ናቸው። ልባቸው ግን ከአንበሳ ይልቅ ይመራል። ደንዳና ነው። ከአንደበታቸው የሚወጣው ቃል ድንግጥ ያደርገኛል። እገሌ ሞተ ሲባል አሽሮታል እንኳን ደፋው ሲል ልቤ ስንጥቅ ይላል። እውነቴን ነው የምነግራችሁ። አይባልም እንደዚህ። ምን አባቱን ጆሮውን ቢለው ኑሮ ይላል። ነውር ነው። እንደዚህ ያለ የአውሬ ልብ ነው። በፍጹም በጠላትህ ሞት ደስ አይበልህ፣ ቀን የሚያመጣውን አታውቅምና። ሰሎሞን እንደዚህ ያለ በጠላትህ ሞት እንኳን አትደሰት፣ ቀን ጥሎ አንተም ትሞታለህ። ልበ ደንዳና አለመሆን፣ እግዚአብሔርን መፍራት ማለት እንደው ትልቅ ነገር እንኳን አለመናገር። ትልቅ ነገር ልብ አፍን ይገልጣል። ከልብ ሞልቶ የተረፈውን አፍ ይናገራል። ቪዲዮ እንደሰማችሁት ነው እንግዲህ ከአባ ገብረ ኪዳን ትምህርት በጣም የሚገርም ነው። ቃልዎት ያሰማልን። የተናገሩት ነገር በጣም አሪፍ ነው። ይህን እንደሰማችሁት ደግሞ ተግባራዊ ማድረግ ከእናንተ የሚጠበቅ ነው። ሌላው ደግሞ ስለ ቦኒ የተናገሩት አንድ ነገር አለ። እሱን የማስደምጣችሁ ይሆናል። አንድ ወንድማችን ነው እንዲህ ብሎ ሞተች እኮ ብሎ ነገረኝ። ይሄ ምንድን ተምራችሁበታል? አሁን የልጅቱን ሞት አንደኛ ክፉ ቃል ቢነገረን መሞት የለብንም ወገኖች። ሰው የመሰለውን ነው የሚናገረው። ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳዋል። ሰው የጣለውን እግዚአብሔር ያነሳል። ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔ የማየውን አንተ አታይም አይደል ያለው ቅዱስ ጴጥሮስን። ሰው የውጭ ኃጢአትን ያያል፣ እግዚአብሔር የልብ ጽድቅን ያያል፣ ይመለከታል። እና በህይወታችሁ ዘመን ከዚህ ልጅ ህይወት ተነስቼ የምነግራችሁ እኔ ሃይማኖቷን ምን ይሁን አላውቅም። የምነግራችሁ ግን ስለ ሰው አስተያየት ብላችሁ አትኑሩ፣ ስለ እግዚአብሔር ብላችሁ ኑሩ። ምክር ከሆነ ተቀበሉት። እንዲያውም አንድ ነገር በዚያው ሰው ሲናገራችሁ ምን ማሰብ እንደሚገባችሁ አንድ የቅዱስ ዮሐንስ አፈወርቅን 3 ንግግሮች ልንገራችሁ። ሰው ክፉ ቃል ሲነገራችሁ ደግሞ ነገም እናንተ እንዳትሞቱ ብዬ ነው። ሰው ክፉ ቃል ሲነገራችሁ ምንድነው ማሰብ ያለባችሁ? 3 ነገር ነው ማሰብ ያለባችሁ። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን ሲተረጉም የተናገረው ነው። አንደኛው ያለብህን ስህተት ከሆነ የሚናገርህ አትጥላው፣ መስታወት ሆኖሃልና ነው። አትጥላው፣ ሂድና አስተካክል። መስታወት አሁን እዚህ ላይ እንደው አንዳንድ ጊዜ እንደው እስቲ ገብስ ቆሎ በልተን በተልባ ወጥ በልተን ጥርሳችን ላይ ልጥፍ ብሎ ገብሱ መስታወት ስናይ እንደው ገብሱ ጥርሳችን ላይ ብታዩት አፈር ያባህንት መስታወት እንደው ብለህ ትሰብሩታላችሁ? አሰብሩትም እንዴ? ታነሳላችሁ ጉድፋችሁን ማለት ነው። ክፉ ቃል የሚናገርህን ሰው ልክ እንደዚያ መስታወት ይኸው በቃ ቀለል አድርገህ እንደዚያ መስታወት ጉድፍህን አንሳ እንጂ ወደ ውስጥ ወስደህ አትጎዳበት፣ አታምሰልስለው፣ ራስህን ይበት። አንዱ እሱ ነው። ሁለተኛ ደግሞ እያለህ የለህም የሚል ከሆነ ደግሞ ስቀተው። ለምሳሌ ይላል ቅዱስ ዮሐንስ አፈወርቅ
እውቀት እያለህ ደንቆሮ ካልክ ካለ ሳቅበት ነው። ያለህን ነገር የለህም ብሎ ከሆነ የሚሰድብህ ደግሞ ስቀህበት ሂድ። ምንድን ነው ይላል? ለምሳሌ አንድ ድሃ መጥቶ ይላል ቅዱስ ዮሐንስ አፈወርቅ፣ አንድ ድሃ መጥቶ አንዱን ባለጸጋ አንተ እኮ የዕለት ራት የሌለም ድሃ። ቪዲዮውን እንደሰማችሁት ቃሎት ያሰማን አባ ገብረ ኪዳን የተናገሩት ነገር አለ። በጣም የሚገርም ነው። ስለ ልጅቷ የተናገሩት ነገር ነው። ከዚህ አንጻር ተነስተን ሰው የፈለገውን ማለት ይችላል። እናንተ የራሳችሁን ኑሩ፣ ሰው ስለተናገራችሁ በራሳችሁን ባታጠፉ የተሻለ ነው ብለው ባስተማሩ ነገር በጣም ደስ የሚል ነገር ነው። ቃሎት ያሰማልን። እንግዲህ የልጅቷንም ነፍሳት በአጸደ ገነት ያኑሩን እያልን እንትን እንላለን። ለቤተሰቦቹ ማጽናኛ እንሰጣለን። ሌላው ደግሞ ሰሞኑን ፖሊሶች በእሷ ቤት በማሄድ ምርመራ ያደረጉ አሉ። እሱንም ቪዲዮ የማስደምጣችሁ ይሆናል። ወደ ቪዲዮ ሰበር ዜና የአዲስ አበባ ፖሊስ ኮሚሽን የቦኒ ሞት ተከትሎ አዲስ መረጃ አውጥቷል። ብዙዎች ያለቀሱላት፣ ብዙዎች የጮሁላት ቦኒ የመሞቷ ምክንያት ብዙዎችን ለሁለት ከፍሎ ያከራከረ ጉዳይ ቢሆንም ዛሬ ማለዳ ላይ የአዲስ አበባ ፖሊስ ኮሚሽን አስቸኳይና ግልጽ የሆነ ምርመራ ማድረግ መጀመሩን አስታውቋል። ወጣቷ በአዲስ አበባ ክፍለ ከተማ ሳንሱሲ አካባቢ በሚገኝ መኖሪያ ቤቷ ሕይወቷ አልፎ መገኘቱን ተከትሎ ፖሊስ የሞቷን ትክክለኛ መንስኤ ለማወቅ የተለያዩ ማስረጃዎችን በማሰባሰብ ላይ እንደሆነ ገልጿል። ፖሊስ መኖሪያ ቤቷ ድረስ በመሄድ የመጀመሪያ ዙር ማጣራት ያደረገ ሲሆን በወቅቱ ቤቷ ተዘግቶ የነበረ ቢሆንም ፖሊስ ወደ ውስጥ በገባበት ወቅት አስክሬኗ መጸዳጃ ቤት ውስጥ ተገኝቷል። ምርመራው በአሁኑ ጊዜ እንደቀጠለ ሲሆን ፖሊስ የምርመራውን ውጤት እንዳጠናቀቀ ለሕዝብ ይፋ እንደሚያደርግ የአዲስ አበባ ፖሊስ ኮሚሽን አረጋግጧል። እኛም ተከታተልን እንድናሳውቃችሁ የፕላስ ምልክቷን በመጫን ፎሎ ያድርጉ። ቪዲዮ እንደሰማችሁት እንግዲህ ፖሊሶች የአዲስ አበባ ፖሊሶች በልጅቷ ቤት በመሄድ እሷ ራሷን የጠፋችበት ቦታ ላይ ሄደው አግኝተው ራሷ አስከሬኗ የተገኘበት ቦታ ላይ ሄደው ምርመራ በማድረግ ሰሞኑን ደግሞ የሰጡት ምላሽ ነው። የነሱ የፖሊሶች ምላሽ ነው። አሪፍ ነው። የመጨረሻውን ደግሞ እንጠብቃለን። ሌላው ደግሞ ኮሜዲያን እሸቱ ስለ ቲክቶከሯ ባምቢ የተናገረው ነገር አለ። ልክ ነው ልክ አይደለም የሚለውን ነገር የማስደምጣችሁ ይሆናል። ወደ ቪዲዮ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። የዘንድሮ ቲክቶከሮች ደግሞ ሌላ ጉዳ መጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንድ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው። ወይኔ ኮመንቱ እና ዘንበዋለን አይደል? የኔ መቤት እንትናዬ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የሃንጎቨር ጸጋ ነው ወገኔ። ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ሕግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባል። ቪዲዮውን እንደሰማችሁት ያው እንግዲህ ኮሜዲያን እሸቱ የተናገረው ነገር አለ። ቪዲዮ ልክ ናችሁ ብላችሁ የምታስቡም ደግሞ ልክ ናችሁ ብላችሁ ጻፉልኝ። እንደኔ ግን ከዚህ የምሰጠው ሐሳብ ማንኛውም ቲክቶከርም ሆነ በውስጡ ማሰብና በውስጡ ሊሰራ የፈለገው ነገር ስላለ ልጅቷ ሂዳ ማስታወቂያ መሰራቱ እንደኔ ስህተት ነው ብዬ አላስብም። ምክንያቱም ሁላችንም ቢሆን ያደፍን ሁላችንም ቢሆን በኃጢአት የተያዝንን ነገር ግን ምንም ማድረግ አይቻልምና ወደ ቤቱ ከተመለስነ በቂ ነው ብዬ ነው የማስበው። እሱ የተናገረው ነገር ግን ለምንድን ነው የማይሆን ነገር ነው እያለ ነው እየተናገረ ያለ። እስኪ እናንተን ሐሳብ አስቀምጡልኝ። በዚህ ተነስታ አንዲት እናት
ኃጢአት ከኃጢአት አይበልጥም። አንተ ስለምንድን ነው ቤተክርስቲያን ይርክ ቤተሰብ ገንዘብ ተሰበስባለህ ምናምን ብላ መልስ የሰጠችዋለች። እሷንም የማስደምጣችሁ ይሆናል። ወደ እሸቱ መለሰ አንተ ከልጅቷ ኃጢአት የበለጠ ኃጢአት ከሰራ ታዲያ አንተ ለምን የቤተክርስቲያን ማስታወቂያ ትሰራለህ? የኃጢአት መበላለጥ አለው እንዴ? ኃጢአት ነው። መስረቅም መዘሞትም ምንም ማለትም ኃጢአት ከሆነ ኃጢአት ነው። ያንተ ኃጢአት ጽድቅ የእሷ ኃጢአት ኩነኔ የሆነው በምን ምክንያት ነው? ፕላስ ደግሞ እንደዚህ እንዴት ይባላል? ማንን እንዳልክ እኮ እኛ መገመት አያዳግተንም። አንተ ምን ነው የራስህ ልጅ ቲቪ አላሳይም እያልክ ህፃናት እያቀረብክ አረቄ ምናምን እያስተዋወቅክ የነበርክ እኮ ግለሰብ ነህ። አናውቅም እንዴ? አንተ ወጥተህ ለቤተ ክርስቲያን ብር ስታሰባስብ አልነበር? ዲያቆን ስለሆንክ ነው? ቄስ ስለሆንክ ነው? አንተ ወይስ ጳጳስ ስለሆንክ ነው ወጥተህ ብር ስታሰባስብ የነበረው? እንደው ቢያሳስብህ እንኳን ያ ጉዳይ ቢያሳስብህ እንኳን ለልጅቷ መንገር ትችል ነበር። ኦር ደግሞ ለልጅቷ መልእክት የሰጡ ሰዎችን ማስታወቂያ ስጪ ያሏትን ሰዎች እሱ ቆርቆሮ ከሆነ እኔ ግን እሱ ስላልመሰለኝ ግለሰቧ ላይ ጥላቻ ስላለብህ ወይም የሆነ እይታ ስላለብህ ነው እንደዛ አይነት ነገር የተናገርከውና ምን ነው የኛ ቤተክርስቲያን እኮ ለማንም አርቲስት አይደል እንዴ መድረክ አሱሳታ የምታዘምረው? ምንም ክነት ምን ለሌላቸው ምናምን እስካሁን እንደዚህ ስትናገሩ ስላልሰማው ነውና ትንሽ ይደብራል። የተናገርክበት ቶንና ምናምን ልታስተላልፍ የፈለግከው መልእክት ዲስሪስፔክት ነው፣ ያስጠላል። ቪዲዮውን እንደሰማችሁት እንግዲህ እናታችን እንዲያለች እየመለሰች ትገኛለች። ኮሜዲያን እሸቱ ልክ አይደለም፣ ንግግር ልክ አይደለም። ማንም አርቲስት ነው ቤተክርስቲያናችን ገብቶ መዝሙሩም ሆነ ሌላ ነገርን እየሰራ የሚገኘው። ዛሬች ልጅ እንዲህ ብላ ማስታወቂያ ስለሰራች እንዲህ ያልክ የምትናገረው አንተ የራስ የሆነ ስፔሻል ኬዝ አለ ወይ ምናምን እያለች የምትናገረው ሰትዋ እንግዲህ በኔ በኩል እንደኔ ሐሳብ ልክ ናት ብዬ ነው የማስበው። ምክንያቱም የተናገረችው ነገር ልክ ነው። ማንም ቤተክርስቲያን ማንም ሁሉም በየቦታው ይጨፍራል፣ ቤተክርስቲያንም ይሄዳል፣ ይገባል፣ ይወጣል። ይሄ ማንም ተቆጥቶት የማያውቅ ነው። በዚች ልጅ የተጀመረ አይደለም። እንግዲህ ልጅቷን በዚህ መልኩ መውቀስ ተገቢ አይደለም ብዬ ነው የማስበው። ሌላው ደግሞ ሰሞኑን በአርሲ አንዲት የባለቤቷን ብልት የቆረጠች አንዲት ሴት አለች። እሱንም የማስደምጣችሁ ይሆናል። ወደ ቪዲዮ እጅግ አሳዛኝ ዜና ነው። በአርሲ ዞን በትዳር አጋራቸው ጥቃት ደርሶባቸው ሙሉ በሙሉ ተቆርጦ የወደቀው የ42 ዓመቱ ጎልማሳ ብልት በአሰላ ሪፈራል ሆስፒታል በተደረገ የ3 ሰዓታት ስኬታማ ቀዶ ሕክምና ታዲያ ተመልሶ መገጠሙ ደግሞ ሌላው ነገር ነው። ድርጊቱ ታዲያ የተፈጸመው ከ1 ወር በፊት ሲሆን በግለሰቡና በባለቤታቸው መካከል በተፈጠረ አለመግባባት ምክንያት ባለቤታቸው እኩለ ሌሊት 6 ሰዓት ላይ በስለት ሙሉ በሙሉ በመቁረጥ መሬት ላይ ጥለውታል። ታዲያ የ6 ልጆች አባት ሲሆኑ ተጎጂው የተቆረጠውን ብልታቸውን በፌስታል ጠቅልለው በመያዝ በራሳቸው ጥረት በአምቡላንስ ወደ ሆስፒታል መድረሳቸውም ታውቋል። የኩላሊትና የሽንት ቧንቧ ስፔሻሊስት የሆኑት ዶክተሩ ሕክምናውን የተከናወነው ጉዳቱ በደረሰ በ3 ሰዓታት ውስጥ ነው ግለሰቡ በመድረሳቸው። ታዲያ በጥንቃቄ ለ3 ሰዓት በተደረገ ስፌት ብልቱ ወደ ቦታው የተመለሰም ሲሆን በአሁኑ ወቅት ተጎጂው በሽንት ቧንቧቸው በኩል መሽናት መጀመራቸውና የጤና ሁኔታቸው መሻሻል ላይ መሆኑም አረጋግጠዋል። ቀድሞ ሙሉ ጥንካሬ ላይ ኖረው እንደሚችልም ገልጸው የተቆረጠው አካል ግን በንጹህ ፌስታል ተጠቅልሎ ሳይቆሽሽ በፍጥነት ወደ ሕክምና ተቋሙ በመውሰዱ ተጎጂው በአሁኑ ወቅት በሆስፒታል ክትትል ላይ የሚገኙ ሲሆን ለደህንነታቸውና ለግል ሚስጥራቸው ሲባል ግን ማንነታቸውን ዝርዝር አድራሻቸውንም እንዳልገለጹ ተነግሯል። እኛስ እንደው ስንናደድ ምንድን ነው የምናደርገው? አንዳንዴ ለህይወት ለሰውም ጎጂ የሚሆን ነገሮችን እናደርጋለንና ቆም ብለን እናስብ የሚለውን መልእክት እናስተላልፋለን። ቪዲዮውን እንደሰማችሁት ከልጅቷ የሰማችሁት ነገር ነው። በጣም በሚገርም ሁኔታ በእኩለ ሌሊት የባለቤቷን ብልት በመቁረጥ በአለመግባባት ምክንያት እሱም ደግሞ ከሷ ጋር የሆነ ንትርክ ባለመፍጠር ዝም ብሎ ቀጥታ ወደ አምቡላንስ በመሄድና አምቡላንስ በመጥራት ለሆስፒታል በቅቶ አሁን ላይ በሽንት ቧንቧው እንዲሻና አድርገውታል ዶክተሮች እያሉ ይገኛሉ። በጣም አሪፍ ነው። ከዚህ ነገር ግን ሁላችን የሚሰውረን እያል ማለት ፈልጋለሁ። እናንተም ደግሞ ያላችሁን ሐሳብ አስተያየት አስቀምጡልኝ። ሌላው ደግሞ ፍቅር ሲዝ ማርያም ባል አንድ የፕሮቴስታንትን ይመስለኛል ስለ ዶክተር አብይ የተናገረው ነገር አለ። እሱን እናስደምጣችሁ ይሆናል። ወደ ኢትዮጵያ ውስጥ ሐሳቡን ስለገለጸ የሚታሰር ሰው አሬ ሰው አንድ በሉልኝ እባካችሁ። ፈጣጣ
እኔ ሀገር ውስጥ 3 ያለ የታሰርኩትኝ ሐሳቤን ስለገለጹ ከእንደገና ጀለብያ ለብሼ ባቋራጭ ወጣሁት 11 ወር ሙሉ ፖሊስ ይፈልገኝ አይደል እንዴ? ስንት ቲክቶከሮች ታስረው አሁን ፈርተው አይደል ቁጭ ያሉት አንድ ነገር አያወሩ። አይደብርህም እንዴ አንተ? ልጆች አሉ ቢያንስ እንደው በዚህ እድሜ እንደዚህ መዋሸት እንደዚህ ወንበዴ ምን አይነት ሰው ነገር ምን አይነት ቀፋፊ ሌባ ውሸታም አይደብርም? ለራስ ለህሊና ያየነው ሁላችንም የምናውቀው ነገር እኮ ነው። ሁሉም የሚታሰረው ለምንድን ነው? ኮሜንት እንኳን እያዩ አይደል እንዴ ሁሉም እያሳደዱ። ቪዲዮውን እንደሰማችሁት እንግዲህ ልጁ እንደተናገረው እውነት ነው። ምንም ግልጽ የተናገረው ነገር ግልጽ ነው። ምክንያቱም ኢትዮጵያ ውስጥ ሰው የሀሳብ ነፃነት አለው። የፈለገውን ነገር ቢናገርም አይታሰርም ነው እያለ የሚገኘው። ነገር ግን በባለፈው ሰሞን እንደተደረገው ሙዚቃ ዘፈነ ተብሎ ቴዲ አፍሮ የእሱ የስራ ባልደረቦች የሙዚቃ መሳሪያው ብዙ ነገር ጥቃት እስኪፈጸምበት ድረስ ደርሷል አይደለ? ነገር ግን ጠቅላይ ሚኒስትራችን ሀሳቡን በነፃነት የመግለጽ መብት አላቸው ኢትዮጵያ ሰው ምናምን እያለ ነው የሚገኘው። ልጁ እንደኔ ልክ ነው ብዬ ነው የማስበው። እናንተም ደግሞ እስኪ ያላችሁን ነገር ግለጹልኝ። ሌላ ደግሞ አንዲት ታላቅ ሰትዎ ሽበታቸውን እንትን አድርገው የሚዳንሱ አሉ። እነሱን እስኪ የማሳያችሁ ይሆናል። ወደ ቪዲዮ በጡቶቿ መሃል ተጋድሜ በጥርሷ ዘበኛ በከንፈር ታድሜ ስነካ ባዶ ቤት ናፍቆት ተሸልሜ ላላገኛት ነው ወይ ላይ ፈታ ህልሜ ላላገኝሽ ነው ይሄ ሁሉ ህልሜ በጡቶቿ መሃል ተጋድሜ በጥርሷ ዘበኛ በከንፈር ታድሜ ስነካ ባዶ ቤት ናፍቆት ተሸልሜ ላላገኛት ነው ወይ ላይ ፈታ ህልሜ ላላገኝሽ ነው ወይ ይሄ ሁሉ ህልሜ እንዴት ያስደስታል ፍቅር በህልም አፍገጥሞ ጨዋታ ሲያስለመልም ጽድቅ ነበር በዛ ቢሉ ችልት ምኛት በድባዳኛ ላይ እንግዲህ ቪዲዮ እንዳያችሁት ነው። ለማን ነው ያልገባኝም። በቃ ለማን ተፈለገች ስትዋ እያያችኋት ነው። እንግዲህ በጣም አርጅታ ሽበት አብቅላ ነው ያለች። ሱሪ ለብሳ እንደምታዩት አጊጣ እንዲህ ያለች እየዳነሰች ይገኛል። በጣም የሚገርም ነው። ጊዜው እንግዲህ አስቡት። እነሱ ቤት ነው ልጅና አዳዲስ የሚወጡ ልጆችን በሚመክሩበት ሰዓት ዛሬ ላይ እንዲህ ያለች እየዳነሰች እና ደግሞ የጨፈረች ነው የምትገኝ። በጣም የሚገርም ነው። የዛሬ ቪዲዮአችን ይህን ይመስላል። እስከ መጨረሻው እንዳያችሁ ተስፋ አደርጋለሁ። ሰብስክራይብ እና ላይክ በማድረግ አበርቱኝ እላለሁ። በአዲስ ቪዲዮ እስክንመጣ ደህና ቆዩ።